ከዚህ በኋላ የሰላም የምትላቸው ሰዎች የቅርብም የሩቅም በህይወት የሚነሳው ማስፈራራትና ፉከራ የሰዎችና የጠላቶች መደራጀት በእይት ላይ የተነሳው ሞገድ ከልብ ያላወጣው ምኑ ነው? ስሙ። ያን ጊዜ እግዚአብሔር እንደ ኃያል ከማጋ ነው? እግዚአብሔር እንደ ጨካኝ ከማጋ ነው? እግዚአብሔር አብሮነቱ ካንተ ጋር ሲሆን አሳዳጆች ዘንድሮ ይሰናከላል። የእግዚአብሔር አብሮነት ምንድነው ብያችኋለሁ። ስሙ። በአጥንታችሁ ውስጥ እንደሚነድ እሳት ሆኖ በልባችሁ ያለ ምኑ ነው? ካለ ነገራችኋለሁ። ዘንድሮ አሳዳጆችሽ ይሰናከላል። ምናልባት ትወድቃለች። ስሙን ከልቧ እናወጣለን የሚሉ ጠላቶች ይሰናከላል። ዋው! እናደክማታለን፣ ኃይል እናሳጣታለን፣ ከእግዚአብሔር ሐሳብ እናርቃታለን፣ ከመንገዱ እናጠፋታለን የሚሉ ጠላቶች ዘንድሮ ይሰናከላል። ጸሎቷን እናስቆማታለን፣ ጌታን መፈለጓን እናደክማታለን የሚሉ የቅርብም የሩቅም ጠላቶች ዘንድሮ በዙሪያም አሉ። እናገራለሁ፣ ከሩቅም የሚጥሉ እግዚአብሔር ምስክሬ ነው፣ ዘንድሮ ይሰናከላል። ጌታ ብቻውን ብርቱ ጌታ ነው። መጽሐፍ የያዛችሁ ሰዎች ትንቢተ ኤርምያስ ምዕራፍ 20 ቁጥር 1 ጀምሮ ያለውን ያውን ቃል ከኔ ጋር ቶሎ ታወጡና እጸልያለሁ። የመልእክቴ ሐሳብ የእግዚአብሔር አብሮነት በሚል ሐሳብ ጥቂት ደቂቃ እናገራለሁ። በዚህ ቃል መሰረት ለብዙ ሰዎች እግዚአብሔር መፈታትን ያደርጋል። አሜን። የማብሮነት ድገሙና የእግዚአብሔር አብሮነት ሃሌሉያ በሚል ሐሳብ ጥቂት ደቂቃ እናገርና የእግዚአብሔርን አብሮነት ለማስቀጠል ከኛ የሚጠበቁ ነገሮችን 3 ነጥቦችን አወራና በዚህ ቃል መሰረት እግዚአብሔር አብሮነቱን ከኛ ጋር ሲያደርግ ምን ይሆናል ነው። በእነዚህ ሐሳቦች ላይ ፈጠን ብዬ እናገራለሁ። እግዚአብሔር ትልቅ ነገር ያደርጋል። አሜን። እንዲህ ይላል ትንቢተ ኤርምያስ ምዕራፍ 20 ቁጥር 1 ጀምሮ ያውን የከበረውን ቃል ለጌታ ክብር አነባለሁ። እንዲህ ይላል ያው ቃል። በእግዚአብሔርም ቤት የተሾመው አለቃ የካህኑ የኤሚር ልጅ ጳስኮር ኤርምያስ በዚህ ነገር ትንቢት ሲናገር ሰማ። ጳስኮርም ነቢዩ ኤርምያስን መታው፣ በእግዚአብሔርም ቤት በነበረው በላይኛውም በቢንያም በር ባለው በእግር ንግድ ውስጥ አኖረው። በነጋውም ጳስኮር ኤርምያስን ከግንድ ውስጥ አወጣው። ኤርምያስም እንዲህ አለው፣ እግዚአብሔር ስምህን ማጎርሚሳቢብ እንጂ ጳስኮር ብሎ አይጠራህም። እግዚአብሔርም እንዲህ ይላልና እነሆ ለራስህና ለወዳጆች ሁሉ ፍርሃት አደርግሃለሁ፣ እነርሱም በጠላቶቻቸው ሰይፍ ይወድቃሉ። ዓይኖችህም ያያሉ፣ ይሁዳንም ሁሉ ባቢሎንን ንጉሥ እጅ አሳልፌ ይሰጣለሁ። እርሱም ወደ ባቢሎን ያፈልሳቸዋል፣ በሰይፍም ይገድላቸዋል። የዚችንም ከተማ ባለጠግነት ሁሉ፣ ጥሪቷንም ሁሉ፣ ክብሯንም ሁሉ፣ የይሁዳንም ነገሥታት መዝገብ ሁሉ በጠላቶቻቸው እጅ አሳልፌ እሰጣለሁ። እነርሱም ይበዘብዛቸዋል፣ ይዘውም ወደ ባቢሎን ያፈልሷቸዋል። ቁጥር 6 አንተም ጳስኮር ሆይ በቤትም የሚኖሩት ሁሉ ተማርካችሁ ትሄዳላችሁ። አንተም በሐሰትም ትንቢት የተናገረላቸውን ወዳጆች ሁሉ ወደ ባቢሎን ትገባላችሁ፣ በዚያም ትሞታላችሁ፣ በዚያም ትቀበራላችሁ። አቤቱ አታልኸኝ፣ እኔን ተታለልሁ፣ ከእኔም በረታ አሸነፍም። ቀኑን ሁሉ መሳቂያ ሆኛለሁ፣ ሁሉም ያላገጡብኛል። በተናገሩ ቁጥር እጮሃለሁ፣ ግፍና ጥፋት ብዬ እጮሃለሁ። የእግዚአብሔር ቃል ቀኑን ሁሉ ስድብና ዋዛ ሆኖብኛል። ቁጥር 9 እኔም የእግዚአብሔርን ስም አላነሳም፣ ከእንግዲህ ወዲህ በስሙ አልናገርም ብል በአጥንቶቼ ውስጥ እንደገባ እንደሚነድ እሳት ያለ በልቤ ሆነብኝ። ደከሙ፣ መሸከምም አልቻልሁም። ቁጥር 10 የብዙ ሰዎችን ስድብ ሰምቻለሁ፣ ማስፈራራትም ከቦኛል። መውደቄንም የሚጠብቁ የሰላሜ ሰዎች ሁሉ ምናልባት ይታለላል እንደሆን እናሸንፈውም እንደሆነ እርሱንም እንበቀል እንደሆነ ክሰሱት፣ እኛም እንከሰዋለን ይላሉ። እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከእኔ ጋር ነው። ስለዚህ አሳዳጆቼ ይሰናከላሉ፣ አያሸንፉም፣ አይከንዋንላቸውም። በጽኑ እፍረት ያፍራሉ፣ ለዘላለም በማይረሳ ጉስቁልና ይጎሳቆላሉ።
ቁጥር 12 አቤቱ ጽድቅን የምትመረምር ኩላሊትንም ልብንም የምትመለከት የሰራዊት ጌታ ሆይ ክርክሬን ገልጫለሁና በቀልህ በላያቸው ላይ ለእግዚአብሔር ዘምሩ፣ እግዚአብሔርንም አመስግኑ፣ የችግረኛውን ነፍስ ከክፉ አድራጊዎች እጅ አድኗል። ሃሌሉያ አሜን ይሁን ወይ? የማን እጅ ተናገሩ? የማን እጅ? ዋው! ከክፉ አድራጊዎች እጅ ማንን? ችግረኛውን፣ እግዚአብሔርን የሚፈራው በነገሮች መለዋወጥ የያዘውን ስም የማይጥለውን ይሄን ስም እንኳን አለን ነቢዩ ኤርምያስ ትንቢትን ሲናገር ሐሰተኛ ነው ብሎ ንጉሥ ጳስቆር ኤርምያስን ከግንድ ጋር አሳስሮት አስቀጠቀጠው። ሁለተኛ ክፋትን መከሩበት። በጣም የገረመኝ ነገር ነቢዩ ኤርምያስ እውነተኛውን ትንቢት ከእግዚአብሔር የሰማውን ሲናገር ንጉሥ ጳስቆር የሚባል የሐሰትን ትንቢት እግዚአብሔር ካንተ ጋር ነውና ታሸንፋለህ ብሎ እንዲለው ቢጠይቀው ነቢዩ ኤርምያስ ከእግዚአብሔር የሰማውን የእውነትን ትንቢት ወይም መገለጥ ከመናገር ወደኋላ አላለም። ነገር ግን አስመታው። ዳግም ከዚህ በኋላ ጌታ እንዲላል ብሎ እንዳይናገር ስሙን እንዳይጠራ አስደበደበው። ከግንድ ጋር ወስዶ አሳሰረው እና ብዙ መከረበት፣ ምከሩበት፣ ክፋትን መከረበት፣ ተናገሩበት። ለምን? ከእንግዲህ በኋላ አለ ነቢዩ ኤርምያስ እግዚአብሔር ሆይ ቀኑን ሙሉ ቃልን ስናገር ብዙዎች ያፌዙብኛል፣ ይስቁብኛል፣ ያላገጡብኛል አለ። ብዙዎች ያሾፉብኛል፣ ይቀልዱብኛል። ስምህ ቀኑን ሙሉ በእኔ ሲሰደብ ይውላል። እግዚአብሔር ሆይ አለ ከእንግዲህ ጌታ ሆይ እንኳን ብዬ ስምህን አለ አልጠራም እንኳን ብዬ ብል አለና ስምህ አለ በአጥንቴ ውስጥ እንደሚነድ እሳት ሆኖ ገብቷል። ይኸው ዛሬ ስሙ ከውስጣችሁ ጋር ከስጋችሁ ጋር ከደማችሁ ጋር ይዋሃዳል። እንደሚነድ እሳት ሆኖ በውስጣችሁ ላይ ከዚህ በኋላ መሰረት ይይዛል። ሃሌሉያ አሜን ይሁን። ስለዚህ ሐሳብ እንዲቀይር መከሩበት። እንዲህ አሉ። ትናንት እንኳን አሉኝ ምላቸው የሰላሜ ሰዎች ምላቸው ወዳጆች ምላቸው የኔ ምላቸው እንኳን ሰዎች ሐሳብ ለወጡብኝ፣ ቀየሩብኝ አለ፣ ገፉኝ አለ፣ ሊጥሉኝ አንገዳገዱኝ ይላል። ስለዚህ አለ እንደው እናስጨንቀውም እናሸንፈውም እንደውን ክፋትን እንምከርበት፣ እናንተም ክሰቱት እኛም እንከሰዋለን አሉ። እግዚአብሔር ሆይ እንኳን ብዬ ስምህን አልጠራም ብል አለና ዝም የማሰኝ በአጥንቴ ውስጥ እንደሚነድ እሳት ሆኖ ያንተ ስም ታትሟል። ዛሬ ስሙ በአጥንታችሁ ውስጥ ይታተም። እንደሚነድ እሳት ሆኖ ስሙ በውስጣችሁ ይግባ። ዛሬ ስሙ አሜን በአጥንታችሁ ውስጥ በልባችሁ ውስጥ በስጋችሁ ውስጥ በነፍሳችሁ ዛሬ ስር ሰዶ ይገባል። ስናገር አለ እውነትን ሊያስጥል በብዙ ትግል በህይወቱ እጅግ ከበቡኝ። የሚያስጨንቅ ነገር ሐሰር በከተማው ነገሰ ነው የሚለው። ነገሰ፣ አንድስ እንኳን የሚሰማኝ አጣው አለ። እውነት በአደባባይ ተውጣ ያልኩ እናገራለሁ አለ። የሚሰማኝ የለም፣ የሚሰማኝ የለም፣ የሚያደምጠኝ የለም አለ። አቤቱ እያልኩ ጮኻለሁ። ውሸት ነግሳለች በዚያ ዘመን፣ እውነት ተደብቃለች አለ። ስናገር የሚያደምጠኝ የለም አለ። ቁጥር 9 እኔ የማንን ስም እንዲህ ብዬ እንኳን ከእንግዲህ እውነትን ለመናገር እንኳን አልደፍርም አልኩኝ ነው። ከእንግዲህ እንኳን በስሙ ይታየኛል ብዬ የእውነትን ትንቢት አላወራም እንኳን ብዬ ብል ስሙ እውነት፣ ቅድስና አሜን እነግራችኋለሁ በአጥንታችሁ ውስጥ እንደገባ እንደሚነድ እሳት ሲሆን ስሙ የእግዚአብሔር ጽድቅ አሜን እነግራችኋለሁ። ቅድስና እሱን መፍራት በአጥንታችሁ ውስጥ እንደሚነድ እሳት ሆነው ልባችሁን ያዘው አሜን። ምኑ ስሙ አይታችኋል። በሰይፍ አልጣለም ስሙን። ኤርምያስ በዱላ አልጣለም ስሙን፣ በእራብ አልጣለም ስሙን፣ በብዙ ሰዎች ስም ምክር አልጣለም ስሙን፣ በሕይወቱ በተነሳበት ማዕበልና ሞገድ አልጣለም ስሙን። ይሄን ከውስጥ የሚያወጣው የለም አለ። እንደማይወጣ ሆኖ በልባችሁ ስሙ ይግባ። እንደማይወጣ ሆኖ አሜን። ብዙ ሰዎች ራብ ሲይዛቸው ሐሳብ ይቀይራል። ኤርምያስ በሩቅ ያሉ ጠላቶች ብቻ አይደለም የሰላሜ ሰዎች እንኳን እምላቸው ሰዎች ክፋትን መከሩብኝ፣ ተለወጡብኛል።
ሊያጠፉኝ በግንድ አስረውት ዋሻ ውስጥ ከተውት ከግንድ ስር አኑረውት እየቀጠቀጡት ከዚህ በኋላ እንዲህ ብዬ እንኳን በስሙ እንዳልናገር አለ ስምህን እንኳን አላነሳም ብለው በአጥንቴ ውስጥ እንደገባ እንደሚነድ እሳት ሆኗል። የእግዚአብሔር ስም ከልብ የሚያወጣው የለም። የእግዚአብሔርን ስም ከውስጥ የሚያወጣው ረሃብ የለም። የእግዚአብሔርን ስም ከልብ የሚያወጣው ሞት የለም አለ። አንድ ሰው ለኔ ነው ያለ አሜን ይበላ። ስሙ በአጥንታችሁ ውስጥ እንደሚነድ እሳት ሆኖ ላይወጣ በውስጣችሁ ይግባ። ዛሬ በልባችሁ ይግባ። ዛሬ በአጥንታችሁ ይግባ። ዛሬ በደም በሴላችሁ ይግባ። ለኔ ይሁን የሚል ዘሎ አሜን ይበል። ሞት የማያስቀይረው ስም ከዚህ በኋላ እንዲህ ነው ብዬ በስሙ ለመናገር እንኳን እምቢ ብል ከዚህ በኋላ እንደማይወጣ ሆኖ አጥንቴ ውስጥ ስር ሰዷል። አሜን። ስሙ በውስጣችሁ ስር ይስደድ። የማስም አንዳንድ ሰዎች ራብ ሲይዛቸው ሐሳብ ይቀይራል። አንዳንድ ሰዎች ገንዘብ ሲያሳውያቸው ሐሳብ ይለውጣሉ። አንዳንድ ሰዎች ጥቂት ጥቅም ሲያገኙ የእግዚአብሔርን ስም ሸጠው አላውቀውም ብለው እከሌ እንዲህ ነው ብለው ስም ለማጥፋት ለመግደል ይነሳሉ። ኤርምያስ ግን በአጥንቴ ውስጥ አለ እንደሚነድ እሳት ሆኖ አላነሳው እንኳን ብል ከዚህ ውስጥ የሚያወጣው የለም። ሰይፍ ይሄን ስም አያጠፋው ማለት ይሄን ስም ስደት አያጠፋው ማለት ይሄን ስም በህይወቴ የሚነሱ ውጣ ውረድ አያጠፋው ማለት ዋው። አንዳንድ ሰዎች ፓስተሩ እንትን አለኝ ብሎ እኮ ነው ሐሳብ ቀይረው ዓለም የሚገቡት። ነብዩ እንዲህ ያረገኝ ብሎ አስቀየመኝ ብሎ እኮ ነው ወጥተው ሰፈር ለሰፈር መንደር ለመንደር የእግዚአብሔርን ስም ለማሰደብ ቢዞሩት። ኤርምያስ ግን እንዲህ አለ ይሄን ስም አልናገርም ብል እንኳን አለ እንደማይወጣ ነው አለ። አጥንቴ ውስጥ ተዋህዷል ከዚህ በኋላ በምንም አይነት ነገር። ስለዚህ የሚገርማችሁ ነገር ስሙ በአጥንቱ ውስጥ እንደሚነድ ሆኖ ስለተዋሃደ ኤርምያስ ስሙን ከዚህ በኋላ መናገር አይተውም። ስሙን ከዚህ በኋላ ወጥቶ የእግዚአብሔርን ታላቅነት ሃሌሉያ ከመናገር ከማወጅ እሱ ዝም አይልም። ስለዚህ አለ በጣም የገረመኝ ነገር አንድ ነገር ነው። አላወራውም እንኳን ብዬ ብል አለ ከኔ ጋር ተዋህዷል። ስለዚህ ሲዋሃድ ምንድነው ትርጉሙ ነው? በአጥንታችን ውስጥ ሲዋሃድ ስሙን አለማንሳት ስንተው በህይወታችን የሚሆነው ምንድነው ነው? የሚገርመኝ አራት ነገሮች አሉ። ኤርምያስ ከተናገራቸው ሐሳብ አላወራም እንኳን ይታየኛል ብዬ በስምህ አልናገርም ብዬ ብል ስምህን ከዚህ በኋላ አላነሳውም እንኳን ብዬ ብል ይሄ በውስጤ የተዋሃደው ስሙ አለ በአጥንቴ ውስጥ እንደሚነድ እሳት ሆኖ የገባው ስሙ ጠላቶቼን ድል ያደርጋል። አሜን አላችሁ ወይ? ዛሬ አውጃለሁ በህይወታችሁ ላይ ከዚህ በኋላ እንደማይወጣ ሆኖ በአጥንታችሁ ውስጥ እንደሚነድ እሳት ስሙ ከዚህ በኋላ ይዋሃድ። እንደ እሳት በልባችሁ ላይ ይነዳል። አይታችኋል? ይሄን ስም አለና ከውስጤው ሰይፍ አያወጣውም። ለዚያ ነው ሐዋርያው ጳውሎስ ከእግዚአብሔር ፍቅር ማን ይለየኛል? ረሃብ፣ ከፍታ፣ ዝቅታ ነው፣ ስደት ነው፣ ሹመት ነው፣ ሞት ነው አለና ከእርሱ እንዳይለየኝ ተረዳሁኝ። ምንም ነገር ክብር ነው፣ ውርደት ነው፣ ዝና ነው፣ ተራራ ነው፣ ቁልቁለት ነው ከሱ እንዳይለየኝ አውቃለሁ። ይገርመኛል። ኤርምያስ ስሙ በልብ ውስጥ ከዚህ በኋላ በአጥንቱ ውስጥ እንደሚነድ እሳት ሆኖ ውስጥ ላይ ሲጨስ ከዚህ በኋላ አልናገርም እንኳን ብዬ ብል ዋው ክብር ለወደደን ይሁን። ዛሬ የስሙ ኃይል ነው። አሜን። የእግዚአብሔር አብሮነት ይኮን። የእግዚአብሔር አብሮነት ከዚህ በኋላ በአጥንታችሁ ውስጥ እንደሚነድ እሳት ሆኖ ቦታ ሲይዝ ከእንግዲህ በማን ስም? በእግዚአብሔር ስም አላነሳም እንኳን ብል በስሙ አልናገርም እንኳን ብዬ ብል ይሄን ስም አልጠራም ብል በአጥንት ውስጥ እንደሚነድ እሳት ያለ በልቤ ሆነብኝ አለ። ስለዚህ ይሄ ስም አጥንት ውስጥም ልብ ውስጥም አለ። አሜን። ሰው የለም እዚህ ቤት እንደሚነድ እሳት ሆኖ አሜን። ይሄን ሊያጠፋው የሚችል አንዳች ሰይፍ የለም አለ። ይሄን ሊያጠፋው የሚችል አንዳች የተደራጀ ኃይል የለም። ይሄን ሊያጠፋው የሚችል የትኛውም ወዳጅ የሰላሜ ሰው የለም። ከሩቅ የሚመጣ የቅርብም ጠላት የለም። መሸከም እንኳን አልቻልኩም አለ። ምኑ ማዕበሉ፣ ምኑ ወጀቡ፣ ምኑ የተነሳበት ሞገድ ስሙ ግን ውስጡ አለ። እሱ ቢደክም ስሙ አጥንት ውስጥ አለ። እሱ ቢደክም መሸከም ባይችል እንኳን ስሙ በልብ ውስጥ አለ። የማስም ድገማተ እነግራለሁ ጠላት ከውጭ ያለውን ነገርን እንጂ በደም ውስጥ የተዋሃደውን በልብ ያለው
ሊያወጣው አይችልም። አንደኛ በብዙ ድካምና መሸከም ሳይችል ድረስ ነብዩ ኤርምያስ በሕይወቱ እጅግ የሚያስጨንቅ ነገር ገጥሞት ስሙ ከስሩ አልወጣም። ስሙ ከልቡ አልወጣም። ዋው! ከዛስ ያ ብቻ አይደለም ይላል። የብዙ ሰዎችን ምን ስድብ፣ ምርቃት አይደለም ስድብ ምን ብያለሁ? ሰምቻለሁ አለ። አይታችኋል? እነግራችኋለሁ ብዙ የሚያደክማችሁ ነገር አቅም እስካይኖራችሁ ድረስ በሕይወታችሁ መልክ እየቀየረ ጠላት ሞገድና ማዕበል ቢያስነሳ ከልባችሁ የተቀመጠውን ስሙን አያወጣው። ዋው! ሁለተኛ እነግራችኋለሁ የብዙ ሰዎች ስድብ አጥንታችሁ ውስጥ እንደሚነድ እሳት የሆነውን ስሙን ከዚህ በኋላ አይነጥቃችሁም። አሜን። አይታችኋል? የብዙ ሰዎች ስድብ አለ። ማስፈራራት ሕይወቴን ከቦታል። ነገር ግን በልቤ የተቀመጠውን በአጥንቴ ውስጥ እንደሚነድ እሳት ሆኖ የተቀመጠውን ስሙን ሊያወጣው አይችልም። እነግራችኋለሁ ብዙ የሚያደክም ኃይል እንዳይኖራችሁ ያደረገ ስሙን አያወጣው። የብዙ ሰዎች ስድብ ስሙን አያወጣው። በሕይወታችሁን የከበበ እነግራችኋለሁ የብዙ ሰዎች ፉከራ ስሙን አያወጣው። መውደዴን የሚጠብቁ የሩቅ አይደሉም። የሰላሜ ሰዎች የኔ ያልኳቸው እንኳን ምናልባት ይታለል ይሁን ይህን ስም ከውስጡ ያወጣው ይሁን ብለው ይጠብቁ ነበር። ሊያወጡት አልቻሉም። ውሰጅ ይሆንልሽ። የሩቅም የቅርብም ስሙን ከዚህ በኋላ ከአጥንትሽ ውስጥ አያወጣው። እነግራለሁ የኔ የምትይው የቤትሽም የሩቅም ያለው በቸርችም በዙሪያም ያለው ስሙን ከውስጥሽ አያወጣው። አንድ ሰው ለኔ ይሁን ዘሎ አሜን። ቁጭ በሉልኝ። ስሙን አያወጣው። የብዙ ሰዎች ንግርት ስሙን አያወጣው። እነግራችኋለሁ የብዙ ሰዎች መደራጀት ስሙን አያወጣው። የሰላሜ ሰዎች ምናልባት ይህን ስም እናስጥለው ይሁን እናድክመው ይሁን ከልቡ እናወጣው ይሁን ይሉ ነበር። ስሙን አያወጡትም አለ። በአጥንቴ ውስጥ ገብቷል። እንደሚነድ እሳት ሆኖ ስር ሰዷል። በልባ እንዳለ ተቀምጧል አለ። አንዳንድ ሰዎች ስሙኝ እንዴት ነው ምናምን ብላችሁ ስጠይቁት መንፈሳዊ ነገር ባክ በቤቴ ያለ በትዳሬ ያለ አያወጡትም። አንተ ከዚህ በኋላ ባክ በትዳሬ አንዴ በባሌ አንዴ በሚስቴ ያልክ ምክንያት አታንሳ። አያወጡትም። በልጆች አያወጡትም። አንተ ለካስ እስከዛሬ የምንሰጣቸው ምክንያቶች ስሙ በደማችን ውስጥ በአጥንታችን ውስጥ እንደሚነድ እሳት ሆኖ ስላልገባ ነው። አይታችኋል? በብዙ ድካም የብዙ ሰዎችን ማስፈራራት አያወጣውም አለ። ልሸከም እስካይችል ድረስ አያወጡትም አለ። እና ሲባል የሰላሜ ሰዎች ያልኳቸው ምናልባት እንደው ይታለል ይሆን ይህ በውስጡ የተዋደውን ስሙን እናስጥለው ይሆን ሲል ነው አያወጡትም። ስር ሰዷል። አሜን። አንዳንድ ሰዎች በባሌ ምክንያት ባክ ደክም ያለው በሚስቴ ምክንያት በልጄ ምክንያት እንዲያውኛለሁ የምትሉት ምክንያት አይሰራም። በአጥንታችሁ ውስጥ እንዳለ እንደሚነድ እሳት ሆኖ በልባችሁ ስሙ ከተቀመጠ የሩቁም የቅርቡም ከዚህ በኋላ ስሙን ከደምሽ አያወጡት። አጠገብ ንገሩት። የትኛውም ነገር በሉት። መውደቅ ቢሆን መነሳት፣ ከፍታ ቢሆን ዝቅታ፣ የሩቁ ቢሆን የቅርብ የሰላሜ የምላቸው ምናልባት የምሉ የብዙ ሰዎች ፉከራ በሉት። ማግኘት ቢሆን ድህነት፣ መከራ ቢሆን ስደት በልቤ የተቀመጠውን በአጥንቴ ውስጥ እንደሚነድ እሳት ሆኖ ያረፈውን ስሙን አያወጣውም በሉት። ውሰጂ ይሆነልሽ። ስሙን አያወጡትም። አሜን። ሰፈር ላይ የተደራጁ ኃይላ ስሙን አያወጡትም። ለዚያ ነው ሐዋርያው ጳውሎስ ለጢሞቴዎስ ሲናገር እንዲህ አለ፣ አንጥረኛው እስክንድሮስ እንኳን እጅግ ከፋብኝ፣ የምነግረውን እንኳን አልተቀበለኝ፣ ተቃወመኝ አለ። በፊተኛውስ እንኳን ምጉቴ አንዳች አልደረሰብኝም። ነገር ግን አሁን የኔ የምላቸው ሁሉም ሰዎች ለዚያ ነው ኤርምያስ የሰላሜ ሰዎች የሚላቸው በአጠገቡ አሉ ይረዱኛል ብሎ ተስፋ ያደረጋቸው ሊያደክሙኝ ተታገሉ። ስሙን በልቤ እንዳለ በአጥንቴ ውስጥ እንደሚነድ እሳት የሆነው ሊያወጡ ታገሉኝ፣ ግን አልቻሉም። ስለዚህ ሁሉም ምን አሉኝ? ተውኝ ይላል።
ስለዚህ ይላል ነገር ግን አንተ ከእርሱ ምን በል ተጠበቅ፣ ጌታ ግን እንደ ሥራው ይመልስለታል አለና እንዲህ አለ። ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም ዋ ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም አሕዛብ ሁሉ እንዲሰሙት አለ። አሕዛብ ሁሉ እንዲድኑበት አለ። ጌታ በአጠገቤ ቆሞ አበረታኝ፣ ከአንበሶች አፍ አዳነኛል፣ ያድነኛል አለ። ለሰማያዊ መንግሥት ይጠብቀኛል። እናገራለሁ፣ አንበሶች ስሙን ከአፋቸው አያወጡትም። እነግራችኋለሁ፣ ማጣት በደማችሁ የገባውን እንደሚነድ እሳት የሆነውን በልባችሁ ያደረውን ስም አያወጣው፣ ሁኔታ አያወጣው፣ ጓደኛ አያወጣው፣ የቅርብ የሩቅ አያወጣው፣ ማግኘት ማጣት አያወጣው፣ ከፍታ ቢሆን ዝቅታ አያወጣው። አንድ ሰው ስር ሰዷል የሚል ዘሎ አሜን። ምን ሰዷል? ድገሙና አሜን ይሁን። የእግዚአብሔር አብሮነት ማለት እግዚአብሔር ካንተ ጋር ነው የሚባል ቃል አይደለም። የእግዚአብሔር አብሮነት በከፍታም ቢሆን በዝቅታ ከዚህ በኋላ በሰዎች በሰላሜ ሰዎች በሩቅም በቅርብም ጠላቶች በምትላቸው በራስ ሰዎች በሕይወት በሚነሳው ስድብ ማስፈራራት ምናልባት የወርቅ ይሁን ሊያጣሉ በሚዘጋጁ ክፋት ቃል ከልብም ይወጣ ከዚህ በኋላ ዝም ብሎ ከንቱ ንግግር አይደለም። በመውጣት በመነሳት በመውደቅ ቢሆን በመቆም ውስጥ በከፍታ ቢሆን በዝቅታ ውስጥ እነግራለሁ የኔ በምትላቸውም በሩቅም በቅርብም ምናልባት ብለው በሚጥሉትና በሚያስፈራሩት ቃል ከውስጥም የሚወጣ ስም አይደለም። የእግዚአብሔር አብሮነት በአጥንት ውስጥ እንደሚገባ እንደሚነድ እሳት ሆኖ በልብ ያደረ ኃይል ነው። ስሙ ኃይል ነው። ያድነኛል እና ሲባል የሚገርማችሁ ነገር ግን አንተ ከእርሱ ምን በል ተጠበቅ፣ ጌታ እንደ ሥራው ይመልስለታል። ነገር ግን አለ በፊተኛውስ እንኳን ምጉቴ አንዳች አልደረሰብኝም። ስለዚህ አለ አሁን ግን ሁሉም ተውኝ ይላል። የሚገርመው ነገር ዳሩ ግን የስብከቱ ሥራ እንዲፈጸም የጀመረው ነገር እንዲቀጥል የሰዎች ቃል አይታችኋል። ከበቡኝ ነው የሚለው፣ መከሩብኝ ይላል። የሩቅ የምላቸው ሲያበቁ የሰላሜ ሰዎች ጀመሩኝ ይላል። እንዲቀጥል ስራው በእኔ ያለው የእግዚአብሔር ሐሳብ አሕዛብ እንዲሰሙ እንዲድኑበት እሱ በአጠገቤ ቆሙ። የእግዚአብሔር አብሮነት ከዚህ በኋላ ገንዘብ አይደለም። ከልብ የማይወጣው በሁኔታ በሚቀያየረውና በሕይወት በሚነሳው ሞገድ ከዚህ በኋላ ጥሎ የማይሄድ የእግዚአብሔር ሕልውና ነው። ይሁንልሽ። አንዳንድ ጊዜ ጌታ ካንተ ጋር ነው ሲባል አንዳንድ ዱላ የያዘ ነጭ ልብስ የለበሰ ሰው ይፈልጋል። ያ አይደለም። የእግዚአብሔር አብሮነት በሕይወታችሁ በሚመጣው ነገር በሩቅም በቅርብም ጠላቶች ከዚህ በኋላ የሚፎከርብም የሚነገርብም ቃል በአጥንት ውስጥ እንደገባ በልብህ እንዳለ እንደሚነድ እሳት ሆኖ የተቀመጠው የእግዚአብሔር ስም ነው። አብሮነቱ ሁኔታ ማይወስደው ነው። ተራራ ማይንደው ነው። ከዚህ በኋላ ከፍታ ከዚህ በኋላ ከልብ ሰርቆ ማይወስደው ነው። አንዳንድ ጊዜ ገርሙኛል። እንደዚህ ሆኜ በልጄ ምክንያት በሚስቴ ምክንያት በባሌ ምክንያት እንዲሆኛለሁ። ተው፣ ስሙ በአጥንት ውስጥ እንደሚነድ እሳት ሆኖ በልብ ካልተቀመጠ ነው። የእግዚአብሔር አብሮነት ከአንበሳው ያወጣል። የእግዚአብሔር አብሮነት የሰላሜ የምትላቸውን ሰዎች የሚጥላቸው ነው። የእግዚአብሔር አብሮነት የሰዎችን ንግር ካንተ ሕይወት አቅም ያሳጣን። አንደኛ ይታለል እንደሆነ፣ ሁለተኛ እናሸንፈው እንደሆነ፣ እንበቀለው እንደሆነ ምን አርጉት? ክሰሱት። እኛም እንከሰዋለን። እሺ፣ እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከእኔ ጋር ነው። አይታችኋል። የእግዚአብሔር አብሮነት ውሳኔ ነው። የእግዚአብሔር አብሮነት በተራራው ማይሻር በልብህ እንዳለ በአጥንት ውስጥ እንደሚነድ እሳት ሆኖ የተቀመጠ ስሙ ነው። ከፍታ ማይሽረው ነው። ያ ከሆነ እግዚአብሔር እንደ ኃያል ካንቺ ጋር ነው። ያ ከሆነ እግዚአብሔር እንደ ጨካኝ ካንተ ጋር ነው። ዋው! ስሙ ነው አብሮነቱ። ስሙ ነው ኃይሉ። ስሙ ነው እንደ ኃያልና እንደ ጨካኝ ጠላትን ሊመታው ክንዱ። እናገራለሁ። የእግዚአብሔር አብሮነት ህንፃ አይደለም። የእግዚአብሔር አብሮነት መኪና አይደለም። የእግዚአብሔር አብሮነት አካውንት ላይ የተቀመጠው ገንዘብ አይደለም። አሜን።
ከዚህ በኋላ የሰላም የምትላቸውና የሩቅ ጠላቶች በሕይወት የፈከሩብህ ቃል ከዚህ በኋላ የተመታው ዱላ ያስከውን በልብ ያለውን እንደሚነድ እሳት ሆኖ የተቀመጠውን ስሙን ካላወጣው አብሮነቱ ላንተ እንደ ኃያል እግዚአብሔር አብሮ ነው። እንደ ጨካኝ ጠላትን እንደሚመታ ብርቱ እጅ ካንተ ጋር ነው። አጠገባችሁ ያለውን ሰው የእግዚአብሔር አብሮነት ብር አይደለም በሉ። የእግዚአብሔር አብሮነት ህንጻ አይደለም በሉ። የእግዚአብሔር አብሮነት በሉ የወዳጅ መብዛት አይደለም። ተናገር። በከፍታውም በሉት፣ በዝቅታውም በሉት፣ በከበባ ውስጥም በሉት፣ በመወደድ ውስጥም በሉት፣ በማግኘትም በሉት፣ በማጣት ውስጥም ከልብ በሉት በአጥንት ውስጥ እንደሚነድ እሳት ሆኖ አብሮነቱ ስሙ ነው። ያን ጊዜ እግዚአብሔር እንደ ኃያል ይሆንልሃል። እግዚአብሔር እንደ ጨካኝ ይሆንልሃል። ለኔ ይሁን ያለ አንድ ሰው አሜን ሲል ይሁንልህ። ተቀበል። እዛ ጋር ተቀበል። እዛ ጋር ዋው! ውሰድ ውሰድ ውሰድ። የከበቡ የሰላምም የሩቅም ጠላቶች ይሰናከላል። አንድ ሰው ለኔ ነው ያለ እዛ ጋር አሜን ይበለኝ። ቁጭ በሉልኝ። እቺን ተናግሬ እጸልያለሁ። የእግዚአብሔር አብሮነት በከበባ ውስጥ ማሄድ ከአጥንት ጋር የተዋሃደ እንደሚነድ እሳት ሆኖ በልብ የተቀመጠ ምኑ ነው? ስሙ። ስሙ እንደ ኃያል፣ ስሙ እንደ ጨካኝ። ዘንድሮ ካንቺ ጋር ነው። ዘንድሮ ካንተ ጋር ነው። ከዚህ በኋላ የሰላም የምትላቸው ሰዎች የቅርብም የሩቅም በሕይወት የሚነሳው ማስፈራራትና ፉከራ ከዚህ በኋላ የሰዎችና የጠላቶች መደራጀት በእይት ላይ የተነሳው ሞገድ ከልብ ያላወጣው ምኑ ነው? ስሙ። ያን ጊዜ እግዚአብሔር እንደ ኃያል ከማጋ ነው። አትናገርም ወይ? ተናገር። ድገምና አንድ ሰው ለኔ ነው ያለ አሜን ይላል። እግዚአብሔር እንደ ጨካኝ ከማጋ ነው? ስሙ ካለ አሜን። ቁጥር 9 ድጋሚ አነበዋለሁ። እኔም የእግዚአብሔርን ስም አላነሳም ከእንግዲህ ወዲህ በስሙ አልናገርም ብልህ በአጥንቶቼ ውስጥ እንደገባ እንደሚነድ እሳት ያለ በልቤ ሆነብኝ። ደከሙ፣ መሸከምም አልቻሉም። የብዙ ሰዎችን ስድብ ሰምቻለሁ፣ ማስፈራራትም ከቦኛል። መውደቄንም የሚጠብቁ የሰላሜ ሰዎች ሁሉ ምናልባት ይታለል እንደሆነ እናሸንፈውም እንደሆን እነርሱም እንበቀል እንደሆን ክሰሱት፣ እኛም እንከሰዋለን ይላሉ። ቁጥር 11 እግዚአብሔር ግን እንደ ኃያል እንደ ጨካኝ ከኔ ጋር ነው። ስለዚህ አሳዳጆቼ ምን ይላሉ? አንደኛ ስሙኝ ስሙኝ፣ የእግዚአብሔር አብሮነት ካንተ ጋር ሲሆን አሳዳጆች ከዚህ በኋላ ይሰናከል። አሜን። ሰው የለም። ምኖችሽ ጨምሩና ምን ይሆናሉ? ድገም ድገም አተ አሳዳጆች ምን ይሆናሉ? እግዚአብሔር አብሮነቱ ካንተ ጋር ሲሆን አሳዳጆች ዘንድሮ ይሰናከላል። የእግዚአብሔር አብሮነት ምንድነው ብያችኋለሁ? ስሙ። በአጥንታችሁ ውስጥ እንደሚነድ እሳት ሆኖ በልባችሁ ያለ ምኑ ነው? ካለ ነገራችኋለሁ። ዘንድሮ አሳዳጆችሽ ይሰናከላል። ምናልባት ትወድቃለች፣ ስሙን ከልቧ እናወጣለን የሚሉ ጠላቶች ይሰናከላል። ዋው! እናደክማታለን፣ ኃይል እናሳጣታለን፣ ከእግዚአብሔር ሐሳብ እናርቃታለን፣ ከመንገዱ እናጠፋታለን የሚሉ ጠላቶች ዘንድሮ ይሰናከላል። ጸሎቷን እናስቆማታለን፣ ጌታን መፈለጓን እናደክማታለን የሚሉ የቅርብም የሩቅም ጠላቶች ዘንድሮ በዙሪያም አሉ። እናገራለሁ፣ ከሩቅም የሚጥሉ እግዚአብሔር ምስክሬ ነው፣ ዘንድሮ ይሰናከላል። ሄይ ምን ይሆናሉ? ሁለተኛ አያሸንፉሽም። ሄይ በቤት ውስጥም ያሉ ከሩቅም ያሉ እናገራለሁ፣ ሁለተኛ እነግርሻለሁ፣ በአጥንት ውስጥ እንደገባ በልብሽ ያለው ስሙ የእግዚአብሔር አብሮነት ነውና በጌታ በኢየሱስ ስም አያሸንፉሽም፣ አያሸንፉሽም። ሶስተኛ ትቀበላላችሁ። እነግርሻለሁ፣ በአንቺ ላይ የሚመክሩት ምክር አይከናወንላችሁ። በአገልግሎትሽ ላይ በጸሎትሽ ላይ የሚመክሩት አይከናወንላችሁ። እኔ ነኝ ያለ አንድ ሰው ዘሎ አሜን ይበል።
ክፉ መካሪያዎች ከአፋቸው ክፋትን ሊያደክሙሽ የሚጥሉ ስጋውያን እነግርሻለሁ፣ የሩቅም የቅርቡም አይከናወንላቸው። አወሳውስና አሜን ብለው ሰርባት ይሁንልሽ። ቁጭ በሉልኝ። ለመጨረሻ እችን አዋጅ አውጃለሁ። ስንተኛ አሁን? አራተኛ በጽኑ እፍረት ያፍራለሁ። ሰው አለ እዚህ ቤት የእግዚአብሔር አብሮነት ካንቺ ጋር ሲሆን ጠላቶች ዘንድሮ እናገራለሁ በጽኑ እፍረት ያፍራለሁ። ሰፈር ላይ ያለ፣ በቸርች ላይ ያለ፣ በጎረቤት ያለ፣ በቤት ውስጥ ያለ ጠላት ዘንድሮ በጽኑ እፍረት ያፍራል። እግዚአብሔር ከማ ጋር ስላለ በልብሽ ውስጥ አሜን፣ በአጥንትሽ ውስጥ እንደሚነድ እሳት ሆኖ በልብሽ ስሙ ስላደረ አንደኛ ጠላቶችሽ ይሰናከላል፣ ሁለተኛ አያሸንፉሽም፣ ሶስተኛ አይከናወንላቸውም፣ አራተኛ በጽኑ እፍረት ያፍራሉ። ለመጨረሻ አምስተኛ ትቀበላላችሁ። የእግዚአብሔር አብሮነት በአጥንትሽ ውስጥ እንደሚነድ እሳት ሆኖ በልብሽ ስላለ እናገራለሁ፣ ለዘላለም በማይረሳ ጉስቁልና ይጎሳቆላል። ይሁንልህ። አገልግሎቱን እናበላልሃለን የሚለው ነገሩን፣ መንገዱን፣ ጉዞውን ከእግዚአብሔር ጋር ያለውን ሩጫውን እናስቆማለን የሚሉ ምናልባት ሲደክም እናያለን፣ ምናልባት ሲያቆም እንስቅበታለን የሚሉ በማይረሳ ጉስቁልና ይጎሳቆላል። አንድ ሰው ዘሎ አሜን ሲል ይሁን። በኢየሱስም ሆኖልሃል። ቁጭ በሉልኝ። ሃሌሉያ አሜን ይሁን። አሜን 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 አሜን። ክብር ለወደደን ይሁን። ትቀበላላችሁ? ትቀበላላችሁ? ዋው! በማይረሳ አሜን። እግዚአብሔር አብሮነቱ ከማን ጋር ስላለ ጨምሩልኝ፣ ተናገሩ። አሜን ይሁን ወይ? ሃሌሉያ! ዋው! በማይረሳ አሜን፣ በማይረሳ አሜን። የእግዚአብሔር አብሮነት ምንድነው? በከፍታ ውስጥ የማይወጣው በዝቅታም ከልባችሁ የማይወሰደው የማስም በአጥንታችሁ ውስጥ እንደሚነድ እሳት ሆኖ በልባችሁ የተቀመጠ ምኑ ነው? አንድ ሰው ለኔ ነው ያለ አሜን አይልም? ትቀበላላችሁ ወይ? ትቀበላላችሁ ወይ? ሃሌሉያ! ነካርገውና የእግዚአብሔር አብሮነትን በሉት። አንደኛ ጠላቶችን ያሰናክላችሁ። የማብሮነት ድገምና ጠላቶችን ምን ያረጋቸዋል? ጨምርልኝ። ጠላቶችን ምን ያረጋቸዋል? ተፈጸመ።